ያንንም ይሄንንም ብጅታ የሚሰማ ከቢድዓ ሰዎች ከስሜት ባልተቤቶች ጋር ሄዶ አብሮ የሚቀማመጥ ሰው ከሆነ ሹብሃቸው ቢድዓቸው ብጅታቸው ይወድቅበታል። ከዛ በኋላ ምን ይሆናል ማለት ነው? ስለሱ አጠይቅ። ይሄው ሀገራችን ላይ ስንቶችን እንዳየነው ማለት ነው። ትላንት በነበሩበት አቋም ላይ አይደለም ያሉት። ከቢድዓ ሰዎች ጋር አብሮ መዋል፣ ከነሱ ጋር አብሮ መዶለት፣ ከነሱ ጋር የሄዱ በድብቅ ሹራዎቻቸው ላይ አብሮ ተገኝቶ ስንት ነገር መመስጠር። ዛሬ ይሄው በቁጥር አንድነት በምን ተጎዱ? የሱና ወንድሞቻቸውን እንዲጠሉ ተገደዱ። ለምን? እዛ እነዛን ለማስደሰት ሲሉ ከነዛ ጋር ነውና አብረው የሚውሉት። ልባቸው ተሸረሸረ። ከሱና መንሸራተታቸው ላይ በቃ የሱና ሰዎችን ይጠሉ ጀመር። አንድ በል ይሄ ትልቅ ቅጣት ነው። እጃቸው ባስቀደመችው የቀመሷት ማለት ነው። ሁለተኛ ቅጣት የቢድዓ ባልተቤቶች ትላንት ሲቃወሟቸው የነበሩትን የቢድዓ ባልተቤቶች ዛሬ እንደ ጓደኛ አድርገው መያዛቸው፣ እንደ ዲን ታጋይ አድርገው መያዛቸው፣ እነዚህም ዲን አጥፊዎች ማለት ነው። ሶስተኛ እነሱ ላይ ለመናገር አንደበታቸው ዱዳ መሆኑ። አጥፊ የሆኑትን ሰዎች በግልጽ ሊናገሩ አልቻሉም። ለምን? ከነሱ ጋር አብሮ በመዋል ከነሱ ጋር አብሮ በመተሻሸት የመጣ ነው ማለት ነው። ኢኽዋን የመጨረሻ አደገኛ ቡድን ነው። አራተኛስ የሱና ሰዎችን መጥላታቸው አልበቃቸውም። አህለል ቢድዓ ላይ የተለጎመው አፋቸው ማላይ ረዘመ ማለት ነው። የሱና ሰዎችን ባገኙት አጋጣሚ ሁሉ መጎሸም፣ የነሱን ስራ ለማጣጣል ሞከሩ ማለት ነው። ምስጋና ለረበል ዓለሚን ይገባው። እኛ ድሮ በነበርንበት አቋም ላይ ነው ያለነው። አሁንም ጌታችንን እንዲያጸናን እንለምነዋለን ማለት ነው። ኢኽዋንንም አህባሽንም ተብሊግንም ሱፊንም አሽዓሪንም ማትሩዲንም ሺዓንም ተክፊርንም ሁሉን ጀማዓ እንርቃለን ማለት ነው። ከነሱም ጋር እንቀማመጥ።